በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ዋላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ለዛሬ ዕለት በተለይ የተለየ ቀን ነው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ለሐዋርያት መንፈስ ቅዱስ በጽርሐ ጽዮን ተሰብስበው ሳሉ ጸጋ መንፈስ ቅዱስ የወረደበት ፈሪዎች የነበሩ ደፋሮች፣ ደካሞች የነበሩ ብርቱዎች እንዲሆኑ የመንፈስ ቅዱስን ጸጋ የተቀበሉበት ቀን ነው እና በእነሱ አንጻር መላው የቤተክርስቲያን አባላት ጸጋ መንፈስ ቅዱስን የተቀበሉበት ከዘመናት በኋላ ተወልደው የቤተክርስቲያኗ አባላት የሆኑ ምዕመናን በሙሉ ያንን ሀብታቸው የሚያደርጉበት በዓል የሚከበርበት ነው። ዛሬ በዓለ ጰራቅሊጦስ የሚባለው ማለት ነው። እንግዲህ እነሱን አባ ሕርያቆስ እንዳለው በቅዳሴ ማርያም ከእርሱ ጋራ አብረነው በላን ጠጣን አየነው ብሎ እንደተናገረ የሐዋርያትን ዓይን ዓይኑ አድርጎ የሐዋርያትን እጅ እጁ አድርጎ ዳሰስነው፣ አብረነው በላን፣ አብረነው ጠጣን፣ አየነው እንዳለ እኛም ዛሬ በ21ኛው መቶ ክፍለ ዘመን ላይ የምንገኝ ክርስቲያኖች በመጀመሪያው መቶ ክፍለ ዘመን የነበሩ የሐዋርያት ስብስብ አባላት ነው ምን ሆነው በእምነት ያንኑ ህብረት አካል እናደርጋለን ማለት ሀብት እናደርገዋለን፣ ገንዘባችን እናደርገዋለን ማለት ነው። በተገናዝቦ መኖር ማለት አንዱ መገለጫው ይሄ ነው። በየትኛውም ዘመን ዛሬ የተወለደ ህፃን ልጅ ክርስትና በተነሳ ጊዜ የዚያ እምነት አባል ሲሆን የሐዋርያዊት ቤተክርስቲያን አባል ነው የሚሆነው። ያ መንፈስ ቅዱስ ተሰብስበው ሳሉ የወረደበት ዕለት የሚታሰበው ያንን ህብረት አባል ምን ሆንበትን ህብረት የምናይበት ደገኛው መነጽራችን ስለሆነ ቤተክርስቲያን በምልአት ተልእኮዋን እንድትወጣ ወንጌልን እንድትሰብክ መረብ ሆና ዓለምን እንድትሰበስብ በሐዋርያት በኩል ተልእኮ የተሰጠበት ትልቅ በዓል ነው ዛሬ። እንግዲህ በኦሪት ዘፍጥረት ምዕራፍ 11 ላይ እንደተገለጸው በባቢሎን ይኖሩ የነበሩ ሰዎች ለስማችን ማስጠሪያ ከመሞታችን በፊት ካለፍን በኋላ ስማችን የሚጠራበት ፎቅ እንስራ ብለው በአመፅ ፎቅ መስራት የጀመሩበት ቤት መስራት ትልቅ ህንፃ መስራት የጀመሩበት ግን እግዚአብሔር የልባቸውን ሐሳብ ተመልክቶ ቋንቋቸውን ቀላቅሎ ደባልቆ እንዳይሰማሙ እንዳይደማመጡ የጀመሩት ህንፃ በጅምር እንዲቀር ያደረገበት ታሪክ አለ። ኦሪት ዘፍጥረት ምዕራፍ 11 ላይ ዘ ታወር ኦፍ ባብል የሚባለው የባቢሎን ግንብ የሚባለው ማለት ነው። ሰዎች ሁሉ አንድ ቋንቋ እየተናገሩ ተግባብተው ስራ እየሰሩ ሳለ በመጣባቸው አመፅ ትዕቢት ምክንያት ወደ ላይ አድገው አምላክን አግኝተው ሌላ ጸያፍ ንግግር እየተናገሩ ሳለ ነው እንግዲህ እግዚአብሔር ማይመረ ህቡአት አይማሪ ሁሉን የሚያውቅ የተሰወረውን የሚገልጽ እግዚአብሔር የልባቸውን ሐሳብ አውቆ በጅምር ያስቀረው ህንፃቸውን ቋንቋቸውን በመደበላለቅ ነው። ቄስ ታዎድሮስ ማላቲ የሚባሉ የግብጽ ቤተክርስቲያን ሊቅ ይሄንን የኦሪት ዘፍጥረት ምዕራፍ 11ን በተረጎሙበት መጽሐፋቸው የባቢሎን ሰዎች ህንፃ ሲሰሩ ሳለ ቋንቋቸው ከመደበላለቁ በፊት ይነጋገሩበት የነበረ ቋንቋ የትኛው ቋንቋ ነው? አራማይክ ነው ወይ የነበረው? ሱርስት ነው ወይ የነበረው? ዕብራይስጥ ነው ወይ የነበረው? ላቲን ነው ወይ የነበረው? ወይስ የትኛው ቋንቋ ነው ይግባቡበት የነበረ ቋንቋ ብለው ጥያቄ ያነሳሉ።
እንግዲህ መጀመሪያ ይግባቡ ነበር ከተባለ የሚግባቡበት ቋንቋ ነበራቸው ማለት ነው። ያ ቋንቋ ማን ነበረ ብለው ይገልጻሉ። እና ሲመልሱ አራማይክም አልነበረም፣ ዕብራይስጥም አልነበረም፣ ሱርስትም አልነበረም፣ ላቲንም አልነበረም። ያ መጀመሪያ የሰው ልጆች ያንን ስራ ሲሰሩ ይግባቡበት የነበረው ቋንቋ ፍቅር የሚባለው ቋንቋ ነው። ስለዚህ በጅምር ያስቀራቸው ፍቅርን ነው የነሳቸው ብለው love was a universal language through which humans can converse with God ይላሉ። በፍቅር ሰው ከእግዚአብሔር ጋር ይነጋገራል። ሰው ከመላእክት ከሰማይ ኃይላት ጋር ይነጋገራል። በፍቅር ሰው ከራሱ ከቢጤው ሰው ጋር ይነጋገራል። እና ፍቅር ትልቅ ኃይል ያለው ነው ብለው ተርጉመውታል። ግሩም ነው በእውነት። እኔ የሚያሳምነኝ እንትን ነው እውነት ለመናገር ፍቅር የልብን ስሜት ቃላት ባለማውጣት እንዲረዱት እንዲያስረዱ የሚያደርግ ኃይል ያለው ነው። ራሱ እግዚአብሔር ስለሆነ ፍቅር በራሱ ራሱ እግዚአብሔር ስለሆነ ሳንናገር ልክ በዚህ በቅዳሴ ዘሰለስቱ ምዕት በ318ቱ ከ14ቱ ቅዳሴ በአንዱ እግዚአብሔር ያውቃል ሳንነግረው ይሰማል። እንደማይሰጥ ያዘገያል፣ እንደማይሰማ ዝም ይላል። እየሰማ ነው ዝም የሚለው፣ እንደማይሰጥ ነው የሚያዘገየው እንጂ የሚያውቀው ነገር የለም ነው። በኪዳን ጸሎታችንም እንደዚያ ነው። ሳንለምነው የምንሻውን አውቆ ይሰጠናል። ግሩም ነው እና ያንን እያወቀ መጀመሪያ ቀላቀለባቸው። ይሄንን ያደረገው ማይምረ ህዋት ስለሆነ ሁሉን ስለሚያውቅ ነው። በራሱ ደግሞ ፍቅር ስለሆነ ያግባባናል። ምንም አይነት ነገር ቢሆን እሱ በእያንዳንዳችን ካደረ ልክ ዛሬ እንደሆነው ማለት ነው። በዕለተ ጰራቅሊጦስ በሐዋርያት ዘንድ እንደሆነው ያንን ህሊና ክርስቶስን ህሊናቸው ሲያደርጉ ተናጋሪውም አድማጩም አንድ ቃል ተናጋሪ እንደ አንድ ልብ መካሪ ይሆናሉ። መምህሩ የሚናገረው ለታዳሚዎቹ ይሰማቸዋል። የሚያስበው ይሰማቸዋል አይደለም የሚናገረው። ጸጋ መንፈስ ቅዱስ ያድርባቸው። ስለዚህ በዚህ በሐዋርያት ስራ ይሄ በዘፍጥረት የተቀላቀለው ቋንቋ ፍቅር በመጥፋቱ ምክንያት ነው እንዳሉት፣ ፍቅር በመገኘቱ ምክንያት ደግሞ የሐዋርያት ስራ በሐዲስ ኪዳን ምዕራፍ 2 ላይ በ3 ሰዓት ጸጋ መንፈስ ቅዱስ ያንን የተቀላቀለ የጠፋ ቋንቋቸውን መልሶላቸው በአንድ በ72 ቋንቋ መናገር ጀመሩ። እንግዲህ ያ ጠፍቶ የነበረው ቋንቋ ቄስ ታዎድሮስ ማለትም ሊቁ የሚሉት እንደዚህ ነው። ያ በባቢሎን የጠፋው የተቀላቀለው ቋንቋ ተመልሶ እንደገና ለሰው ልጆች እንዲግባቡበት የተሰጣቸው በዕለተ ጰራቅሊጦስ ነው ብለው አንስተዋል። ያንን የኦሪትን ትርጓሜ የተተረጎሙበት። ስለዚህ ዛሬ የጠፋ ፍቅራችን የተመለሰበት ፍቅር ኃያል ሆኖ ሰዎችን ከሰዎች ጋር ሐዋርያትን ከተከታዮች ጋር ያግባባበት ነው ማለት ነው። ስለዚህ ፍቅር ነው የተመለሰልን፣ ዝም ብሎ ቋንቋ አይደለም። እግዚአብሔር ፍቅር ራሱ ሆኖ ፍቅር መንፈስ ቅዱስን እኛ እንደምናምነው እግዚአብሔር በአካል 3 በግብር 3 በስም 3 በባህሪ በህልውና በአገዛዝ ግን አንድ የሆነ ጸጋው ማይከፈል ቢሰጥበት ማያልቅ ማለት ነው። ስለዚህ በጸጋ ያለውን ሀብቱን ለሰው ልጆች የሰጠበት ፍሩሃን የነበሩ ጥቡዓን፣ ድኩማን የነበሩ ኃያላን የሆኑበት ነው ዛሬ ፍቅርን በማግኘታቸው ምክንያት። ፍቅር አያቀናናም። ፍቅር የብቻዬን ይድላኝ አያሰኝም። ቅዱስ ጳውሎስ ለቆሮንቶስ ሰዎች እንደጻፈው ፍቅር ሲኖር ያለ መሳሪያ ያስተዳድራል፣ ያለ ገመድ ያስተሳስራል ይባላል። ፍቅር እንደዚያ ነው። ስለዚህ ዛሬ የተመለሰው ያ የጠፋው ፍቅር ነው በሐዋርያት በኩል። እንግዲህ ዛሬ
በቤተክርስቲያንም በሀገር ጉዳይም እየሆነ ያለውን የምታዩት ነው። ሁላችንም የምናየው ነገር ነው። እውነቱን ለመናገር ቋንቋ አይደለም የጠፋው። አሁን ተመሳሳይ ቋንቋ እየተነጋገርን ነው ማንግባባው። አማርኛ እየተነጋገርን ተቧድነን እንጋደላለን። ኦሮምኛ እየተነጋገርን ተቧድነን እንገዳደላለን። ትግርኛ እየተነጋገርን ተቧድነን እንገዳደላለን። የቋንቋ ልዩነት አይደለም አላግባባን ያለው፣ የስሜት ልዩነት ነው። ፍቅር የመጥፋት ልዩነት ነው ያላግባባን ማለት ነው። መንግስት ከህዝብ ጋር ያልተስማማው የፍቅር መጥፋት ነው። መንግስት ህዝብን አይወድም፣ አያከብርም፣ አያፈቅርም። ህዝብም መንግስትን ጠልቷል፣ አልወደደውም፣ አላከበረውም። ፍቅር ከእያንዳንዳችን ጋር ርቋል። እውነቱን ለመናገር ያ ፍቅር ነው መሳሪያ ሆኖ የሚያግባባን እንጂ ቋንቋ አይደለም። ቋንቋ ቢሆንማ ኖሮ ተመሳሳይ ቋንቋ እየተነጋገርን አንደባደብም፣ አንጋደልም፣ አንተራረድም ነበር እውነት ለመናገር። ስለዚህ የጠፋብን ቋንቋው አይደለም ማለት። የባቢሎን ሰዎችም የጠፋባቸው ቋንቋው አይደለም በመሰረታዊነት ነው። ታዎድሮስ ማላቲ እንዳሉት ሊቁ እንደነገሩን እውነት ለመናገር በጣም ግሩም ነገር እኮ ነው። ተመሳሳይ ቋንቋ ተነጋግሮ አንድ ቤተሰብ አይግባባም፣ አንድ ማህበረሰብ አይግባባም፣ የአንድ ክልል ህዝብ አይግባባም፣ የአንድ ሀገር ህዝብ አይግባባም። ተመሳሳይ ቋንቋ እየተነጋገረ ማለት ነው። ይሄ ቴክኒካል ዝም ብሎ አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ወላይትኛ እንዲህ እያልን የምንናገረው ቋንቋ ብቻ አይደለም። ተመሳሳይ ቋንቋ የሚናገሩ ሰዎች እየተጣሉ፣ እየተበጣበጡ፣ እየተራረዱ፣ እየተገዳደሉ፣ እየተጠፋፉ ነው። በእውነት እግዚአብሔርን መለመን የሚያስፈልገን በየእምነታችን የሚያስፈልገን እንደዚያ ነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ደገኛ ትምህርት በሚሰጥበት፣ በዓሉ በሚከበርበት ይሄንን አጥብቆ ማሰብ እጅግ በጣም አስፈላጊ ነገር ነው። እመቤታችን የተገኘችበት ጉባኤ 12ቱ ሐዋርያት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት በቅዱስ ማርቆስ እናት ቤት በዚያ ተሰብስበው ሳሉ ተጨንቀው ፈርተው ሳሉ እግዚአብሔር አጽናኝ የሆነ አረጋጊ የሆነ ከፍርሃት ከኃጢአት ከድካም የሚያነጻ ከድንቁርና የሚያነጻ መንፈስ ቅዱስን ላከላቸው። ከዚህ በኋላ ጥቡዓን ሆኑ፣ ለእውነት የሚመሰክሩ ሆኑ፣ ይሉንታ የሌላቸው ለእውነት ሲሉ አይ እውነትን ብደብቃት ነው የሚሻል፣ ብገልጻት ታስገድለኛለች፣ እውነቱን ብናገር ሰው ይጠላኛል እንዳይሉ አደረጋቸው ማለት ነው። ለእውነት የሚሞቱ፣ ለእውነት የሚኖሩ፣ ለእውነት ሰማዕትነት የሚቀበሉ ያደረጋቸው ዛሬ የተቀበሉት ጸጋ መንፈስ ቅዱስ ነው። ይህንን ለሀገር እንፈልገዋለን፣ ለቤተክርስቲያን እንፈልገዋለን። እውነት ለመናገር ባቢሎን ነው የሆነው። አልችል ብለን ልቡናችን ስላልተሰበረ ነው እንጂ የሀገር የሆነችበትን ሁኔታ፣ ቤተክርስቲያናችን ያለችበትን ሁኔታ እያለቀስን ነበር መነጋገር የነበረብን። እያለቀስን እውነት ለመናገር የምሬን እኮ ነው። ግን ልቡናችን ደንደን ብሎ ራሳችንን በትዕቢት ስለሰቀል ነው፣ ራሳችንን ላይ አድርገን ስለምናስበው ፍቅር ሊያድርብን አልቻለም እና እግዚአብሔርም ስራ እየሰራብን አይደለም እንጂ እያለቀስ ነበር መነጋገር የነበረብን። እግዚአብሔር እንዴት አድርጎ ወደኛ ቤት ይምጣ? አልተሰባሰብንም እኮ አንድ ልብ ሆነን እኮ ሐዋርያት እነዚህ 120 የጌታ ቤተሰቦች እኮ 120 ሆነው አንድ ልብ አንድ ነፍስ ነበራቸው። የአንድ ክልል ህዝብ አንድ ነፍስ አንድ ልብ የለውም። የአንድ ሀገር ህዝብ አንድ ልብ አንድ ነፍስ የለውም። 120 130 የሚባለው የኢትዮጵያ ህዝብ አንድ ኢትዮጵያዊ ልብ አንድ ኢትዮጵያዊ ነፍስ ሊኖረው ይገባ ነበር።
የኦርቶዶክስ ክርስቲያኑ አንዲት ነፍስ አንዲት ልብ ሊኖረው ይገባ ነበር። ግን የተበታተነ ልቡና ነው ያለን። የተበታተነ ልቡና ይዘን ደግሞ መንፈስ ቅዱስና ብንለው እንዴት አድርጎ ሊመጣ ይችላል? አሁን የቸገረን ነገር እነዚያ ነው። ቤተሰብ ጋር ጠብ ነው፣ ክርክር ነው፣ ጭቅጭቅ ነው፣ በቃ መከራ ነው የምናየው። አንድ መንፈስ ልንሆን አልቻልንም። ደጋግመን ልናስበው የሚገባ ነገር ነው። እንደ ሀገር እንደ ቤተክርስቲያን በተለያዩ ተቋማት ከቤተሰብ ጀምሮ ያሉ ተቋሞቻችን መንፈስ ቅዱስን ጸጋ መንፈስ ቅዱስን የሚፈልጉበት ጊዜ ማለት አሁን ነው። እውነቱን ለመናገር ነገ ጾመ ሐዋርያት ይጀምራል። ጾሙን እያሰብን በደንብ መነጋገር የሚኖርብን ይህንን ራሱን ጉዳዩን ነው። እንዴት አድርገን ነው ወደ አንድነት መምጣት የምንችለው? ፍቅርን ገንዘብ ልናደርገው የምንችል እንዴት አድርገን ነው የሚለውን በደንብ ማየት ያለብን ይመስለኛል። የበለጠ መምህራኑ ደግሞ የበለጠ የሚያስተምሩበት ነው ርዕሱ። እውነቱን ለመናገር በእኔ በኩል እንደ ማሳሰቢያ እንዲሆን ነው የፈለኩት። እውነቱን ለመናገር ትልቅ በዓል ነው። ትልቅ መልእክት ያለው ነው። መለያየት ጠፍቶ አንድ የሆነበት፣ መፍራት ጠፍቶ ድፍረት የመጣበት፣ መድከም ቀርቶ ጥንካሬ የተገኘበት ዕለት ነው ዛሬ። እንደ ሀገር፣ እንደ ቤተክርስቲያን፣ እንደ ተቋም፣ እንደ ትውልድ፣ እንደ ቤተሰብ፣ እንደ ግለሰብ ያንን ሀብት የምናደርግበት በዓል እንዲሆንልን እመኛለሁ። እውነቱን ለመናገር ቀሪውን ጊዜ እንዲባርክልን፣ ሀገራችንን ከጥፋት ህዝባችንን ከስደት እንዲጠብቅልን ለዛሬ ዕለት ያደረሰን አምላካችን እግዚአብሔር በቸርነቱ ጠብቆ ለዛሬ ዓመት በሰላም እንዲያደርሰን ቅዱስ ፈቃዱ ይሁንልን። የእመቤታችን አማላጅነት የቅዱሳን ሁሉ ረድኤት ከኛ ጋር ይሁን። በጭንቀት ያሉ፣ በመከራ ያሉ፣ በፍርሃት ያሉ፣ ታስረው ያሉ፣ ቤት ተዘግቶባቸው ያሉ ወገኖቻችንን እግዚአብሔር መንፈስ ቅዱስ በቸርነቱ ይጎብኝልን። በእውነቱ ለመሪዎቻችን ልቡና ይስጥልን። እነሱን ምክንያት አድርጎ ነው እግዚአብሔር ሊጎበኘን የሚችለው። የእነሱ ልቡና ሲከፈት በእውነቱ ታላላቆቻችን፣ መሪዎቻችን፣ አባቶቻችን እነሱ ከፈት ሲሉ ለህዝብ ማሰብ ሲጀምሩ እግዚአብሔር በእነሱ በኩል ህዝቡን ይጎበኛል። ለእነሱም ልቡና እንዲሰጥልን ቅዱስ ፈቃዱ ይሁንልን። በእውነቱ ለመናገር መልካም ጊዜ እመኝላችኋለሁ። ይህ ኩለንታ ቲዩብ ነው። ኩለንታ ቲዩብን ሼር እና ሰብስክራይብ ላይክ እንድታደርጉ ወንድማዊ ግብዣዬን አቀርባለሁ። ሰላም ጊዜ እመኝላችኋለሁ። ደግ ደጉን ያስመልክተን። አሜን። መልካም ጊዜ